በልዑል መጠጊያ የሚኖር ሚስጥሮችን ቶሎ እንድታውቁ ያግዛችኋል ማለት ነው። እስከ ዛሬ ዘመን ድረስ በሚከተሉት ሁኔታዎች ውስጥ ህይወታችን ታምሷል። አንደኛ የእግዚአብሔርን ጥበቃ ቦታ አልሰጠነው። ሁለተኛ ለእውነት ያለን ፍቅርም እውነተኝነትን እንደየዘመኑ እናልፈዋለን ብለን ከሚዋሸው ሲዋሽ፣ ከሚቀባጥረው ስንቀባጥር፣ ከሚያማው ስናማ፣ ከሚያሳድደው ስናሳድድ፣ ከሚጎስመው ስንጎስም ስለኖርን የእውነት ጋሻ የለንም። ስለዚህ በውስጣችን የተቀመጡት መናፍስቶች ለዘመናት ኑሯችንንና እድላችንን ሲጎዱት፣ የእውቀት ማስተዋላችንን ሲያጨልሙ የቱንም ያህል የነቃንበት ጊዜ የለም። በሰብአዊ ሎጂክ ስለምንመራ በዚህ ጊዜ ጉዳታችን እየጨመረ መጥቶ ብዙ ዘመናት ከተንከራተትን ወይም ብዙ ድቀቶች ከደረሱብን በኋላ ነው እንደገና አሁን መባነን ጀምረን እንዴት አሳድጌ የሚል የጠላት እድል ውስጥ የገባ ነው። ሲፎክር አታዩም? አሳድጌ እኮ ነው። ሁሌ ሲናገር አሳድጌ ይላል። ምንም ይሁን እኮ ከእናትም አይወለድ ከቤተሰብም አይምጣ አይነ ጥላ ልክፍት ሆኖ ይሄን ያህል ዘመን መኖሩ የልዑል መጠጊያነት የመሰለውን የእግዚአብሔርን መግለጫ በሚስጥሩ በኩል አልተረዳነውም። እንደውም አንዳንድ ወቅት ላይ ምን እንደምንል ታውቃላችሁ? ሰይጣን የሚባል የለም እኔው ራሴ ሰይጣን ነኝ ሲል ነው የምንሰማው። ይሄ ቃሚው ትውልድ በብዛት እና ራሱን 100% የሰይጣኑ አባል አድርጎ የኖረ ዜጋ በቤታችን ውስጥ ካለ ያም እርምና አዚም ነው። በኑሮ ላይ ሆነ ኑሮን ትሸሸዋል። በቤትህ ላይ ሆነ ቤትህን ትሸሸዋል። በእውቀት ላይ ሆነ እውቀቱን ትሸሸዋል። እንዲህ ነው። አለመስማማት እኮ ነው። በልዑል መጠጊያ የምንኖርበት ህይወት ስናጣ መረጃ ይጠፋናል ላይ